ሰላም ወገኖቼ ዛሬ የምናየው ወይን ክላሲፊኬሽንን እናያለን። ማሽን ለርኒንግ ወርክ ፍሎ ተከትለን ወይንን እንዴት ክላሲፋይ እንደምናደርግ የምናየው ይሆናል ማለት ነው። ስለዚህ ይሄ ኮምፕሊት ፕሮጀክት ነው from problem definition up to ዲፕሎይመንት እስከ ዲፕሎይመንት ድረስ ያለውን ሙሉ ያንዳንዱን ስቴጅ እናያለን ማለት ነው። ስለዚህ የመጀመሪያው ፕሮብለም ዲፊኒሽን ላይ ምንድነው የምታደርጉት? ፕሮብለማችሁን እናንተ የምትሰሩበት ፕሮጀክት ላይ ፕሮብለማችሁን ምን ታደርጋላችሁ? ዲፋይን ታደርጋላችሁ ማለት ነው። እዚህ ላይ አሁን ፕሮብለም ዲፊኒሽን predict the class of wine based on chemical properties። ስለዚህ ወይኑ ላይ ያለውን ኬሚካል ፕሮፐርቲ ላይ ቤዝድ ሆነን የወይኑን አይነት ኦር ክላሱን ፕሬዲክት ነው የምናደርገው። ፕሮብለሙ ያ ነው ማለት ነው። አሁን ፕሮብለማችን ምን አድርገናል? ዲፋይን አድርገናል። ቀጣይ ስራችን ምንድነው? አፕሮፕሪየት የሆነው ለምንሰራው ስራ ማሽን ለርኒንግ ላይብረሪዎችን ምን እናደርጋለን? ኢምፖርት እናደርጋለን ማለት ነው። ኔሴሰሪ የሆኑ ላይብረሪዎች። ስለዚህ እዚህ ጋር እኔ የተለያዩ ማሽን ለርኒንግ ላይብረሪዎችን ኢምፖርት አድርጋለሁ። ስለዚህ እዚህ ጋር ለምሳሌ ዴታን ማኒፑሌት ለማድረግ ፓንዳስ እና ናምፒን ኢምፖርት አድርጋለሁ። ደግሞ ዴታ ሴት አሁን በዚህ ላይ የምጠቀመው ዴታ ሴት scikit learn ላይ ያለውን ዴታ ሴት ስለምጠቀም scikit learn ላይ ያለውን ዴታ ሴት እዚህ ጋር እንደምታዩት ኢምፖርት አድርጋለሁ። ሌላው ደግሞ ዴታ ፕሪ ፕሮሰስ ለማድረግ ስታንዳርድ ስኬለርን ተጠቅሜያለሁ። እዚህ ጋር ዴታችንን ቪዥዋላይዝ ለማድረግ እነዚህ ማትፕሎትሊ እና ሲወርን ኢምፖርት አድርጋለሁ። ሌላው ደግሞ ዴታችንን ስፕሊት ለማድረግ ትሬን ቴስት ስፕሊት ተጠቅሜያለሁ። ሌላው ደግሞ እዚህ ጋር ማሽን ለርኒንግ የተለያዩ ማሽን ለርኒንግ ሞዴሎችን ኢምፖርት አድርጋለሁ ማለት ነው። እዚህ ጋር እንደምታዩ ሎጂስቲክ ሪግሬሽን፣ ዲሲዥን ትሪ፣ ራንደም ፎረስት፣ ሰፖርት ቬክተር ማሽን፣ ኬንጊቨር ክላሲፋየርን ምን አድርጋለሁ? ኢምፖርት አድርጋለሁ ማለት ነው። ቀጣይ ደግሞ ምንድነው ኢምፖርት ያደረኩት? እዚህ ጋር አኩሬሲ ስኮር እና ክላሲፊኬሽን ሪፖርት ኖርማሊ ሜትሪክሶችን እዚህ ጋር ምን አድርጋለሁ? ኢምፖርት አድርጋለሁ ማለት ነው። ሞዴልን ኢቫሉዌት ለማድረግ ማለት ነው። ሌላው ደግሞ ሃይፐር ፓራሜትር ቲዩን ለማድረግ ግሪድ ሰርችን ኢምፖርት አድርጋለሁ። ሌላው ደግሞ ሞዴልን ዲፕሎይ ለማድረግ እንዲያገለግለኝ ጆብ ሊቭ ሚል ላይብረሪ ኢምፖርት አድርጋለሁ ማለት ነው። ስለዚህ እያንዳንዱ ስቴጅ ላይ ምሰሩትን መጀመሪያ ምን ታደርጋላችሁ? ኢምፖርት ታደርጋላችሁ። ስለዚህ ኢምፖርቱን ዋንስ ኢምፖርት ካደረኩ በኋላ እዚህ ጋር ራን አደርጋለሁ። ኔሴሰሪ የሆኑ ላይብረሪዎችን ኢምፖርት ካደረጋችሁ በኋላ ቀጣይ ስራችን ምንድነው? ሎድ ማድረግ ዴታ ሴትን ሎድ እናደርጋለን ማለት ነው። ስለዚህ እዚህ ጋር ወይን ቫሪያብል ክሬት ታደርጋላችሁ። ከዛ በኋላ ሎድ አንደርስኮር ወይን ሚሊዮን ቀጣ ምን ታደርጋላችሁ? እዚህ ጋር አስ ፋንክሽን ኮል ታደርጋላችሁ ማለት ነው። ስለዚህ ኢምፖርት ያደረግነው ዴታ ሴቱን ነው ማለት ነው እዚህ ጋር። ስለዚህ ይሄ ዴታ ሴት ዋንስ ኢምፖርት ካደረጋችሁ በኋላ ሎድ ሚሊዮን ፋንክሽን ኮል ካደረጋችሁ በኋላ ቀጣይ ስራችን ምንድነው? ስለ ዴታው አንዳንድ ነገር ማየት ብንፈልግ ለምሳሌ ፊቸር ኔሙን ማየት ብንፈልግ ምንድነው የምናደርገው? እዚህ ጋር ፕሪንት ፋንክሽን ተጠቅመን ፕሪንት ወይን ዶት ምንድነው የምታደርጉት? እዚህ ጋር ፊቸር አንደርስኮር ኔምስ ተጠቀማላችሁ ማለት ነው። ስለዚህ እዚህ ጋር ራንስ አድርግ እንደምታዩት ምን አደረገ? እዚህ ጋር ያሉትን ፊቸሮችን ዲስፕላይ ያደርግልኛል ማለት ነው። እነዚህ የተለያዩ ፊቸር ኔም አሉ ማለት ነው። ስለዚህ ሌላው ደግሞ እንትን ማድረግ መጠቀም ትችላላችሁ። ታርጌት ማየት ብትፈልጉ እዚህ ጋር ታርጌት ነው የምትሉት ማለት ነው። ፊቸር ቦታ ላይ ታርጌት ነው የምትሉት። ሌላው ደግሞ ሙሉ ዲስክሪፕሽንን ማየት ብንፈልግ እዚህ ጋር ምንድነው የምታደርጉ? ወይን ዶት እዚህ ጋር በካፒታሉ ማለት ነው ዲስከር የምትሉት። ስለዚህ እዚህ ጋር ዲስከር ስትሉ ሙሉ ዲስክሪፕሽንን የዴታውን ለእናንተ ፕሪንት ያደርጋል ማለት ነው። እዚህ ጋር እንደምታዩት ሙሉ ዲስክሪፕሽኑን ምንድነው? ወይን ዳታ ሴት ነው፣ ወይን ሪኮግኒሽን ዳታ ሴት ካራክተሪስቲኩ ሙሉ እዚህ ጋር ፊቸሩንም ክላሱንም ሙሉ እዚህ ጋር ሳመሪ ራሱ ያመጣል ማለት ነው። ስለዚህ እንዲያደርጋችሁ ስለ ዴታው ዲስክሪፕሽን ማየት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ዴታ ሴታችንን ቀጥታ ወዴት ነው የሚቀይረው? ወደ ኖርማሊ ዴታ ፍሬም ሊቀይር ወደ ዴታ ፍሬም። ስለዚህ እዚህ ላይ ዴታ ፍሬም ለመቀየር ኤክስ እና ዋይ ቫሪያብል አሳይን ላድርግና እንትን ልበል ፊቸሩን ኤክስ ላይ ላስቀምጥ፣ ከዛ ታርጌቱን ዋይ ላይ ነው ማስቀምጠው። ስለዚህ ወደ ዴታ ፍሬም እዚህ ጋር ኮንቨርት ላድርግ። ከዛ በኋላ እዚህ ጋር ምንድነው የምታደርጉት? ወይን ዶት ዴታ ነው የምትሉት ማለት ነው ዴታን ለማስቀመጥ። ከዛ እሱን ካደረጋችሁ በኋላ እዚህ ጋር ሌላው ደግሞ ኮሎመንስን ፊቸር ኔምን ነው የምታስቀምጡት ማለት ነው። ስለዚህ ወይን እዚህ ጋር ወይን ዶት ፊቸር
አንደርስኮር ኔምስ ስለዚህ ፊቸር ኔምስን እንደ ኮሎሞን ታደርጋላችሁ ከዛ ይሄን ያው ትዘጋላችሁ ቀጣይ ደግሞ ዋይ ላይ ክሬት ታደርጋላችሁ ሲሪየስን ማለት ነው ስለዚህ እዚህ ጋር ሲሪየስ ብለን ሲሪየስ ክሬት እናደርጋለን ማለት ነው ሲሪየስ ክሬት እናደርገው ያው የዚህ ታርጌቱን ማለት ነው ዋይ ላይ ስለምናስቀምጥ እዚህ ጋር ምንድነው የምትሉት ዋይን ዶት ታርጌት ከዛ በኋላ የታርጌቱን ስም እዚህ ጋር መስጠት ትችላላችሁ ማለት ነው ኔም እኩል ይሆናል ብላችሁ የታርጌቱን ስም ማለት ነው እዚህ ጋር እኔ ታርጌት ልበላ ሆኖ እናንተ የፈለጋችሁትን ስም መስጠት ትችላላችሁ ማለት ነው ስለዚህ እንዲህ ካደረጋችኋላ ቀጣ ምንድነው የምታደርጉት ጀስት ይሄን ራን ታደርጋላችሁ ማለት ነው ራን ካደረጋችኋላ እዚህ ላይ ፕሪንት ፋንክሽን ተጠቅማችሁ ፕሪንት ማድረግ ትችላላችሁ ማለት ነው ስለዚህ ለምሳሌ ፕሪንት x.head ብለን ፈርስት 5 ሮውን ማየት እንችላለን ማለት ነው ስለዚህ ይሄን ራን ስናደርገው ፈርስት 5 ሮውን ምን አድርገዋል ዲስፕሌይ አድርገዋል ማለት ነው እዚህ ጋር ያው ፊቸሩ እንትን እንዳይል ወደ ታች አውርዷል ማለት ነው ስለዚህ እዚህ ጋር እንዳያችሁት ላይ አንዳንዱ ፈርስት 5 ሮውን አይተናል ይሄን ኖርማሊ ፕሪንት ፋንክሽንን ማጠቀሙ ከሆነ ለምሳሌ እዚህ ጋር x.head ብትሉ ኖርማሊ እንደ ቴብል ፎርማት ፕሪንት ያደርጋል ማለት ነው እዚህ ጋር እንዳያችሁት በእንደዚህ መልክ ዴታን ማየት ትችላላችሁ ማለት ነው በተመሳሳይ ታርጌቱንም እዚህ ጋር ማየት ትችላላችሁ ለምሳሌ y ብትሉ እዚህ ጋር ታርጌቱን እንዳያችሁት በእንደዚህ መልክ ማየት ትችላላችሁ ማለት ነው ስለዚህ ይሄን መስላል ቀጣይ አሁን ዴታችንን ኦሬዲ ምን አድርገናል ሎድ አድርገናል አሁን ቀጣይ ስቴጅ ምንድነው ዴታ ፕሪ ፕሮሰስ ማድረግ ነው ስለዚህ ዴታን ፕሪ ፕሮሰስ እናደርጋለን ስለዚህ ዴታ ፕሪ ፕሮሰሲንግ ላይ ደግሞ ምን ሰራቸው ነገሮችን ማወቅ አለብን ምንድነው ምን ሰራው ዴታ ፕሪ ፕሮሰሲንግ ላይ ቼክ የመጀመሪያው ስራ ቼክ ሚሲንግ ቫልዩ ካለ ያን ሃንድል ማድረግ ደግሞ ፊቸሩን ስኬል ማድረግ ኢንኮድ ማድረግ እና የተለያዩ ታስኮች አሉ እዛ ላይ ምን ሰራው ስለዚህ አሁን የመጀመሪያው ምን ሰራው ሚሲንግ ቫልዩን ቼክ እናደርጋለን ማለት ነው ስለዚህ እዚህ ጋር x ዶት ምንድነው የምትሉት is null ሚል ፋንክሽን ተጠቅማችሁ ሚሲንግ ቫልዩ ካለ ማውቅ ትችላላችሁ ማለት ነው እዚህ ጋር ሳም አግሪጌሽን ፋንክሽን ተጠቀማላችሁ ማለት ነው ሳም ከዛ በኋላ ይሄ ሳም ካውንት ያደርጋል ማለት ነው ዲስፕሌይ ያደርጋል ስንት ሚሲንግ ቫልዩ እንዳለ ማለት ነው ስለዚህ አሁን እዚህ ጋር ስናዩ there is no null ቫልዩ የለም ማለት ነው ዴታ ላይ ስለዚህ null ቫልዩ ቢኖር ሃንድል እናደርጋለን whether it is drop or fill እናደርጋለን ስለዚህ አሁን ስለሌለ ቀጣይ ስራ የምንሄደው ስኬል እናደርጋለን ፊቸሩን አይተን ፊቸሩ ተመሳሳይ ስኬል ላይ ከሌለ ስኬል ነው የምናደርገው ማለት ነው ፊቸር ስኬል እንሰራለን ስለዚህ አሁን እዚህ ጋር ፊቸሩን ስናይ እዚህ ጋር የተለያዩ ፊቸር ነው ያለው ማለት ነው 14 ነጥብ ቫልዩ አለው አንዳንዱ ደግሞ 0 ነጥብ ሳምቲንግ ቫልዩ ነው ያለው ስለዚህ እነዚህን ምን እናደርጋለን ተመሳሳይ ስኬል እንዲኖረው ፊቸር ስኬል እንሰራለን ማለት ነው ስለዚህ እዚህ ጋር ፊቸር ስኬልን እንሰራለን ዩዚንግ አሁንኛ ኢምፖርት ያደረግነው ስታንዳርድ ስኬለር ነው እናንተ ሚኒማክስ ስኬለርን መጠቀም ትችላላችሁ ማለት ነው ስለዚህ ስታንዳርድ ስኬለርን ተጠቅመን ፊቸር እንዴት ስኬል እንደምታደርጉ እናያለን ስለዚህ እዚህ ጋር ቫሪያብልን ክሬት ላድርግ ስኬለር ብዬ ከዛ እዚህ ጋር ስታንዳርድ ስኬለር ብላችሁ ተጠቀማላችሁ ማለት ነው ስታስ ፋንክሽን ዜን ኮል ታደርጋላችሁ ስለዚህ እሱን ኮል ካደረጋችሁ ኋላ x_ እዚህ ጋር ስኬልድ ኢኩል ይሆናል ምንድነው የምታደርጉት ቀጥታ ስኬለር ዶት ፊት አንደርስኮር ትራንስፎርም ሚል ፋንክሽን አለ ማለት ነው ይሄን ነው የምትጠቀሙት ስለዚህ እዚህ ፋንክሽን ላይ ማንን ነው ፓስ የምታደርጉት ኤክስን ፓስ ታደርጋላችሁ ማለት ነው ስለዚህ ይሄን ቀጥታ አሁን ራን ታደርጋላችሁ ስለዚህ ራን ካደረጋችሁ ኋላ ለምሳሌ x_ scaled ሚሊዮን ፕሪንት ማድረጋችሁ ማየት ትችላላችሁ ለምሳሌ ፕሪንት እዚህ ጋር x_ scaled ብለን ፕሪንት ብናደርገው እዚህ ጋር እንዳያችሁት እያንዳንዱ እዚህ ጋር ያለው ፊቸር ነው 2 ዳይሜንሽናል ሆኖ ነው ዲስፕሌይ የሚሆነው ከዛ በኋላ እዚህ ጋር እንዳያችሁት scaled ነው አብዛኛው ፊቸር አሁን scaled ነው የሆነው ከፍ ያለ ቫልዩ የለም ማለት ነው 1 ነጥብ ሳምቲንግ እስከ ኔጌቲቭ እስከ 1 ድረስ ነው ያው ስኬል የሚሆነው ማለት ነው ስለዚህ እንደዚህ ስኬል ያደርጋል ማለት ነው እንደዚህ ስኬል ታደርጋላችሁ ስለዚህ እሱን ካደረጋችሁ ኋላ ቀጣይ ስራችን ምንድነው exploratory data analysis መስራት ነው ማለት ነው ስለዚህ AED or exploratory data analysis ምን ሰራበት ምክንያቱ ምንድነው አንደኛ አንደርስታንድ ዴታ ዲስትሪቢዩሽን ዴታው እንዴት ዲስትሪቢዩት እንደሆነ ያን አንደርስታንድ ለማድረግ ነው ሁለተኛው ደግሞ ቼክ ኮሪሌሽንን ቼክ ማድረግ ሌላው የክላስን እንትን ቪዥዋላይዝ አድርገን ፔር ክላስ ማየት ማለት ነው ስለዚህ
እነዚህን የምናየው ይሆናል ማለት ነው። ኤክስፕሎሬተሪ ዴታ አናሊሲስ የነዚህ ጥቅም አላቸው። ስለዚህ እሱን እንዴት እንደምትሰሩ አሁን እናያለን። ስለዚህ እዚህ ጋር ምንድነው ለምሳሌ መጀመሪያ የምናየው ስታቱን የዴታ ስታቲስቲኩን እንዴት ነው የሚለውን እናያለን። ስለዚህ እዚህ ጋር ምንድነው የምታደርጉት ቀጥታ እዚህ ጋር x.describe ሚል ፋንክሽንን ኮል አድርጋችሁ ስለ ዴታው ማየት እንችላለን ማለት ነው እዚህ ጋር። ስለዚህ እዚህ ጋር እንዳያችሁት ስለ ዴታው ዲስክሪፕሽን ለኛ ዲስፕሌይ አድርጓል ማለት ነው። እዚህ ጋር ካውንት ለምሳሌ አማኒ ሪካርድ እንዳለ እዚህ ጋር ካውንት አድርጎ ፔር ፊቸር እዚህ ጋር ሪካርድ ካውንትን ዲስፕሌይ ያደርጋል። ደግሞ ሚን አለ፣ ስታንዳርድ ዴቪዬሽን ማክሲማም አለ፣ ፐርሰንት አለ። እዚህ ጋር እንዳያችሁት 25 50 75% አይል ናቸው እነዚህ ማክሲማም ቫልዩ አለ። ስለዚህ እንደዚህ አድርጋችሁ ምን ማድረግ ትችላላችሁ? ለእያንዳንዱ ሪካርድ ያለውን ቫልዩ ማየት ትችላላችሁ ዲስክሪፕሽኑን ማለት ነው። ስለዚህ እሱን ካደረጋችሁ በኋላ ይሄ ያው ሙሉ ሳሜሪ ነው ለእናንተ ዲስፕሌይ ያደረገው። ስለዚህ ይሄን ካደረግን በኋላ ቀጣዩን እንትን የምናደርገው ለምሳሌ ቪዥዋላይዝ አድርገን ኮሪሌሽኑን ማየት እንችላለን ማለት ነው። ኮሪሌሽኑን ዩዚንግ ሂት ማፕ ተጠቅመን ኮሪሌሽኑን እናያለን። ስለዚህ ያው እንዳትረሱ matplotlib እና seaborn ኢምፖርት ማድረግ እንዳትረሱ። ስለዚህ plt.figure ብለን ያው የፊገሩን ሳይዝ እዚህ ጋር እንሰጣለን። ስለዚህ እዚህ ጋር ፊገር ሳይዝ ሰጥቻለሁ ዊድዝ እና ሄይትን ማለት ነው። ስለዚህ እሱን ካደረጋችሁ በኋላ እዚህ ጋር ቀጥታ seaborn ተጠቀማላችሁ። ከዛ በኋላ እዚህ ጋር ምንድነው የምታደርጉት ሂት ማፕ የሚለውን ፋንክሽን ተጠቀማላችሁ ማለት ነው። ከዛ በኋላ እዚህ ጋር x.core ትላላችሁ ማለት ነው። ስለዚህ x.correlation እንዲሰራ ማለት ነው። ከዛ እዚህ ጋር አኖት ሚላለ አኖት ኮሎናል ትሩ ትላላችሁ። ከዛ እዚህ ጋር cmap ሚላለ ማለት ነው። cmap ሚል ኦፕሽን አለ። cmapን ሚለውን ኦፕሽን እዚህ ጋር ከለሩን ነው ዲስፕሌይ የሚያደርገው የኮሪሌሽኑን ከለር ነው እዚህ ጋር የምታስቀምጡት። ኮሪሌሽኑ ዲስፕሌይ ሲደረግ የዛ ኮሪሌሽን ከለር ነው እዚህ ጋር የምታስቀምጡት። ለአሁን እስቲ cmap ሚለውን አንጠቀምም ዲፎልት አይተን ከዛ በኋላ cmap ሰተን ምናይ ይሆናል ማለት ነው። ስለዚህ እንዲህ ካደረጋችሁ በኋላ ቀጣይ ስራችን ምንድነው እዚህ ጋር ወደ ታች ካወረድነው plt.title መስጠት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ታይትል እንስጠው ፊቸር ኮሪሌሽን ታይትል ሰጥቻለሁ። ከዛ እዚህ ጋር ምንድነው የምታደርጉ plt.show ሚለውን ፋንክሽን ኮል ታደርጋላችሁ ማለት ነው። ስለዚህ ራን አድርገን እናያለን። ስለዚህ ራን ስናደርገው እዚህ ጋር እንዳያችሁት ዲስፕሌይ አድርጎልኛል ማለት ነው። እዚህ ጋር እንዳያችሁት ዲስፕሌይ ያደረገ ኮሪሌሽን ማትሪክስ ማለት ይሄ ነው በቃ ኮሪሌሽን ማለት። ስለዚህ እንደዚህ ጋር እንዳያችሁት ዲስፕሌይ አድርጓል ማለት ፊቸር ኮሪሌሽን በእንደዚህ መልኩ ነው የምታዩት ማለት ነው። ስለዚህ እዚህ ጋር የምታዩት ነገር እንትን ተላላችሁ ማለት ለምሳሌ ይሄ ፊቸር አንዱ ፊቸር ለምሳሌ እዚህ ጋር አልኮል ሚለው ፊቸር ከአሽጋ እንዴት ነው ኮሪሌትድ የሆነው እዚህ ጋር ታች አለ ማለት ነው። ስለዚህ እንዴት ነው የነሱ ግንኙነት ያለው ምን ነው ሃይሊ ኮሪሌትድ ነው ላውሊ ኮሪሌትድ ነው ምን ሲሆን ነው ድሮፕ የምናደርገው ሚለው ነገር እዚህ ጋር ኮሪሌሽን ፊቸር እዚህ ጋር እንትን ተጠቅማችሁ ሂት ማፕን ተጠቅማችሁ ጀስት ምን ማድረግ ስላላችሁ ድሮፕ ማድረግም ትችላላችሁ ማለት ነው ፊቸሩን። ስለዚህ እዚህ ጋር በደንብ እንትን ያለው ለምሳሌ ብላክ ወደ ብላክ ሄዶ ሃይሊ ብላክ ሲሆን እዚህ ጋር ምንድነው ፊቸሩ ሃይሊ ኔጌቲቭ ከሆነ ሃይሊ ኔጌቲቭሊ ኮሪሌትድ ሆኗል ነው። ስለዚህ አሁን ለምሳሌ ሂው ሚለው ከዚህ ጋር ማሊክ አሲድ ጋር እንዴት ኮሪሌትድ እንደሆነ እዚህ ጋር እንዳያችሁት ኔጌቲቭ 0.56 ስለዚህ አንጻራዊ እዚህ ጋር ካሉት ሌሎች ፊቸር አንጻር ስናይ ሃይሊ ኔጌቲቭሊ ኮሪሌትድ ነው ማለት ነው። ስለዚህ እዚህ ጋር ሃይሊ ኔጌቲቭ ኮሪሌትድ ከሆነ አንዱን ፊቸር ለምሳሌ ድሮፕ አድርገን ሌላውን መጠቀም እንችላለን በደንብ ሃይሊ ኮሪሌትድ ከሆነ ማለት ነው። ስለዚህ እንዲያደርጋችሁ ፊቸርን ማየት ይችላልላችሁ። እዚህ ጋር ለምሳሌ አሁን እዚህ ጋር ነጥብ 86 አለ ማለት ነው። አንጻራዊ ከሌሎች አንጻር ስናይ ሃይሊ ፖዚቲቭ ኮሪሌትድ የሆነ ፊቸሮች ናቸው ማለት። ስለዚህ እዚህ ጋር ቶታል ፔኖል ሚል አለ። ስለዚህ ፔኖል እና ስለዚህ እዚህ ጋር ፍላቪኖይድስ እና እዚህ ጋር ቶታል ፔኖል ምንድነው ሃይሊ ኮሪሌትድ ናቸው ማለት ነው። ሃይሊ ፖዚቲቭ ኮሪሌትድ ሆኗል። ስለዚህ እሱን ምን እናደርጋለን እዚህ ጋር ያለውን አንብበን ድሮፕ እናደርጋለን አንዱን ፊቸር ማለት ነው። ስለዚህ እንዴ ታደርጋላችሁ ፊቸርን ማለት ነው። ስለዚህ በእንደዚህ መልኩ ኮሪሌሽኑን ማየት ትችላላችሁ ቪዥዋላይዝ አድርጋችሁ ማለት ነው። ስለዚህ ኢንዲቪጁዋላይዝ ካደረጋችሁ ለቀጣይ ስራችን ምንድነው ሌላው ደግሞ እንትን ማድረግ እንችላለን ታርጌት ክላስ ዲስትሪቢዩሽኑን
ማየት እንችላለን ማለት ነው። ስለዚህ እዚህ ጋር ክላስ ዲስትሪቢዩሽንን ለማየት እዚህ ጋር ካውንት ፕሎትን እንልጠቀም። ስለዚህ እዚህ ጋር ምንድነው የምታደርጉት ሲቦርን ዶት ካውንት ፕሎት ነው የምትሉት እዚህ ጋር። ስለዚህ ከዛ እዚህ ጋር ካውንት ፕሎት ላይ ምንድነው የምታደርጉት x ኢኩል ይሆናል y ነው የምትሉት ማለት ነው። ከዛ እንዲታላችሁ በኋላ እዚህ ጋር ምንድነው የምታደርጉት ፔሊቲ ዶት ታይትል ብላችሁ ታይትል መስጠት ትችላላችሁ ማለት ነው። ስለዚህ እዚህ ላይ ምንድነው የምታደርጉት ታርጌት ዲስትሪቢዩሽን ትላላችሁ ማለት ታይትሉን። ከዛ እዚህ ጋር ያው ፔሊቲ ዶት ሾው ሚሊዮን ፋንክሽን ተጠቅማችሁ ሾው ታደርጋላችሁ ማለት ነው። ስለዚህ እንደዚህ ካውንት ፕሎትን ተጠቅማችሁ ታርጌት ዲስትሪቢዩሽንን ማየት ትችላላችሁ ማለት ነው። እዚህ ላይ አሁን ታርጌት ዲስትሪቢዩሽን ላይ ለምሳሌ ክላስ 1 ከሌላው አንፃር ይበልጣል፣ ክላስ 2 ደግሞ ያንሳል። ለምሳሌ ሃይሊ ቢያንስ ክላስ 2 ወደ 10 ቫልዩ ምናምን ቢኖር ምንድነው በኋላ ሞዴላችን ምንድነው ኦቨርፊት ሊሆን ይችላል፣ ወደ አንዱ ክላስ ሃይሊ ያለው ክላስ ጋር ሊያደላ ይችላል ማለት ነው። በእንደዛ ጊዜ ምንድነው የምናደርገው እዚህ ጋር ሲንቴቲክ የሆነ ክላስ 2 ጀነሬት እናደርጋለን ማለት ነው። ለአሁኑ እነዚህ ጥሩ ስለሆነ ምንም ነገር አናደርግም። በእንደዚህ መልኩ ግን ምን ታደርጋላችሁ ቪዥዋላይዝ አድርጋችሁ ዴታችሁን ማየት ትችላላችሁ ማለት ነው። ስለዚህ እነዚህን ካየን በኋላ ቀጣይ ስቴጃችን ምንድነው ሞዴል ሴሌክሽን ነው። ስለዚህ ሞዴልን እንዴት ሴሌክት እንደምናደርግ እናያለን። ስለዚህ ቀጣይ ስራችን ምንድነው ሞዴልን ሴሌክሽን እናደርጋለን፣ ሞዴል ሴሌክት እናደርጋለን ማለት ነው። ስለዚህ ሞዴልን ሴሌክት ስናደርግ ምንድነው ማሰብ ያለብን የኛ የራሳችን ምንሰራው ፕሮብለም ምንድነው። ስለዚህ የአፕሮፕሪየት የሆነ ሞዴል የትኛው ነው የሚለው ነገር ሞዴልን ፊቸሩን ማወቅ አለባችሁ ማለት ነው። ስለዚህ ለምሳሌ አሁን እዚህ ጋር እየሰራን ያለው ማልቲ ክላሲፊኬሽን ነው፣ ማልቲ ክላስ ክላሲፊኬሽን ነው ማለት ነው። ስለዚህ እዚህ ጋር ማልቲ ክላስ ከሆነ ማልቲ ክላስ ላይ ደግሞ በደንብ በጥሩ አፕሮፕሪየት የሚሰራው ሞዴል አይነት የትኛው ነው ክላሲፊኬሽን አልጎሪዝሞች ውስጥ ማለት ነው። ስለዚህ እነዛን ሴሌክት እናደርጋለን ማለት ነው። እዚህ ጋር እሱን ሴሌክት ከማድረግ በፊት ምንድነው የምናደርገው እዚህ ጋር ዴታችንን እስካሁን ስፕሊት አላደረግንም፣ ዴታን ስፕሊት እናደርጋለን። ከዛ በኋላ አፕሮፕሪየት የሆነ ማሽን ለርኒንግ አልጎሪዝም እንትን ላይ ቤዝድ ሆናችሁ ትጠቀማላችሁ ማለት። እዚህ ላይ ሴሌክት ስታደርጉ ሞዴል ሴሌክሽን ላይ እዚህ ጋር የምትሰሩት ነገር የለም። አልጎሪዝም ፊቸሩን አውቃችሁ የእናንተ ዴታ ሴት ላይ ቤዝድ ሆናችሁ አፕሮፕሪየት የሆነ ማሽን ለርኒንግ አልጎሪዝም ኦር ሞዴልን ትጠቀማላችሁ ማለት ነው። ስለዚህ እዚህ ጋር አሁን እኔ ዴታን ስፕሊት ላደርግና እኔ ኢምፖርት ያደረኩት የተለያዩ ለክላሲፊኬሽን የሚያገለግሉ ሞዴሎች አሉ። እነዛን ተጠቅመን ከዛ ቀጣይ ስራችን ወደ ሞዴል ትሬን እንሄዳለን ማለት ነው። ስለዚህ እዚህ ጋር አሁን ዴታችንን መጀመሪያ ስፕሊት እናደርግ x train x test ከዛ y train ከዛ አሁንም ኮማ አድርገን y test። ስለዚህ እዚህ ጋር ምን ታደርጋላችሁ x train x test እና y train y test ብላችሁ ዴታን ስፕሊት ነው የምታደርጉት ማለት ነው። ስለዚህ እዚህ ጋር train test split ተጠቀማላችሁ ማለት ነው። as function in call ታደርጋላችሁ። ስለዚህ እዚህ ላይ ፓስ ታደርጋላችሁ ማለት ነው። እዚህ ላይ ፓስ የምታደርጉት x_scaled የሆነውን እዚህ ጋር ፓስ ታደርጋላችሁ። ከዛ እዚህ ጋር y ከዛ እዚህ ላይ ሌላው ደግሞ ፓስ የምታደርጉት ቴስት ሳይዝ ስፕሊት ሲያደርግ የቴስት ሳይዝ ምን ያክል ነው የሚለው እዚህ ጋር እንትን ትላላችሁ ማለት ነው። ታስቀምጣላችሁ 0.2 ሌቨል። ይሄ ማለት ስንት ነው? 20% ለቴስት የቀረውን ደግሞ 80% ለትሬኒንግ ነው የሚጠቀመው ማለት ነው። 0.2 ስታደርጉ 0.3 ብታደርጉ 70 በ30 ይሆናል። 70 ለትሬኒንግ 30 ለቴስቲንግ ነው የሚሆነው ማለት ነው። በእንደዚህ መልክ ምን ታደርጋላችሁ? ዴታ ቴስት ሳይዝን ትሰጣላችሁ። ስለዚህ ይሄን እንዲህ ከሰጣችሁ በኋላ ቀጥታ ምንድነው ሌላው ደግሞ ራንዶም ስቴት ሚል አለ ማለት ነው። ራንዶም ስቴት ሚል ኦፕሽን አለ። ስለዚህ እዚህ ጋር ቫልዩ 42 ትሰጣላችሁ ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ራንዶም ስቴት ማለት each time ለምሳሌ አሁን ሞዴልን አሁን ረን ብታደርጉ ስፕሊቱ ተመሳሳይ እንዲሆን each time እንደገና ደጋግማችሁ እናንተ ራን ስታደርጉ ዴታ ስፕሊቱ ለምሳሌ x train x test y test ጋር የሚገባው ዳታ ተመሳሳይ እንዲሆን ማለት ነው። የሚገባው ዴታ ስፕሊት የሚደረገው ዴታ ተመሳሳይ እንዲሆን ነው ማለት ነው ራንደም ስቴት ኦፕሽን የሚያገለግለው። ስለዚህ እሱን ተጠቀማላችሁ። ከዛ በኋላ ስትራቲፋይ y ታደርጋላችሁ ማለት ስትራቲፋይ እኩል ይሆናል y። ስለዚህ እዚህ ጋር ምንድነው y የምናደርገው y ማለት ታርጌቱ ነው አይደል? ታርጌት ላይ ቤዝድ ሆኖ እንዲሰራ ነው ስትራቲፋይ y ሲባል። ለምሳሌ እዚህ ጋር አሁን ዴታችን እዚህ ጋር ኦሬዲ ታርጌት ዲስትሪቢዩሽን እየሰራ ነው ላይ አሁን ለምሳሌ ሁለት እዚህ ጋር ክላስ 2 ምንድነው የሆነው ትንሽ ዴታ ነው አይደል?
ስለዚህ ለምሳሌ ክላስ 2 አስዩም እናደርግና 40 ነው። ስለዚህ ክላስ 2 ለምሳሌ ታርጌት ለክላስ 2 40 ከሆነ በዚች ቤዝድ ሆኖ ለክላስ 2 ቤዝድ ሆኖ ማለት ነው ክላስ 2 40 ከሆነ ትሬን ቴስት ስፕሊት ሲያደርግ እዚህ ከ40 70% እንዲጠቀም ማለት ነው። ከ40 እዚህ ጋር ከ40 እኛ የተጠቀምነው ቴስት ሳይዝ 0.2 ስለሆነ 0.2ን ኦር 20%ን ከ40 ለምን እንዲጠቀም ለቴስት እንዲጠቀም የቀረውን ደግሞ ለትሬን እንዲጠቀም እዚህ ጋርም ለምሳሌ ፔር ክላስ እንደዛ እንዲያደርግ ነው። እዚህ ጋር ስትራቲፋይ ዋይ ያለ ነው። ስለዚህ እሱን ታደርጋላችሁ። እሱን ካደረጋችሁ በኋላ ቀጣይ ስራችን ምንድነው? እዚህ ጋር ሊስት ማድረግ ሞዴላችንን ኦሬዲ ያው እኛ ኢምፖርት አድርገናል። ስለዚህ ኢምፖርት ያደረግነውን ሞዴል እዚህ ጋር ሊስት እናደርግ። እስቲ ዲክሽነሪን ተጠቅመን እዚህ ጋር ዲፋይን እናደርግ። ሞዴልስ ክሉ ይሆናል። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር ዲክሽነሪ እንጠቀምና እዚህ ላይ ሊስት እናደርግ። ስለዚህ እዚህ ጋር እንደዚህ ምን ታደርጋላችሁ? ሞዴልን ኦሬዲ ያው ኢምፖርት አድርጋለሁ። ሎጂስቲክ ሪግሬሽን፣ ዲሲዥን ትሪ፣ ራንደም ፎረስት ክላሲፋየር፣ ሰፖርት ቬክተር ማሽን፣ ከኒየር ክላሲፋየር እንደዚህ ኢምፖርት አድርጋለሁ ማለት ነው። ሞስት ኦፍ ታይም ሰው የሚጠቀሙ አልጎሪዝሞች ናቸው። ስለዚህ እንደዚህ ምን ታደርጋላችሁ? ዲፋይን ታደርጋላችሁ፣ ሊስት ታደርጋላችሁ ማለት ነው ሞዴልን። ስለዚህ ይሄን ምን ታደርጋላችሁ? ራን ታደርጋላችሁ። ስለዚህ እዚህ ጋር ኤረር አለ ማለት ነው። ስትራቲፋይ ሚሊዮን በልክ አልጻፍኩም። ስለዚህ እዚህ ጋር ስትራቲፋይ ማድረግ አለባችሁ። ስትራቲፋይ ዋይ ሚሊዮን በልክ ጻፉ። ከዛ እዚህ ጋር በእንደዚህ መልክ እያንዳንዱን ሞዴል ምን ታደርጋላችሁ? ዲፋይን ታደርጋላችሁ ማለት ነው። ስለዚህ ይሄን ካደረጋችሁ በኋላ ቀጣይ ስራችን ምንድነው? ሞዴል ትሬን ማድረግ ነው። ስለዚህ ወደ ሞዴል ትሬኒንግ ጋር እንሄዳለን። ስለዚህ እዚህ ጋር ምንድነው የምናደርገው? ሞዴል ትሬን የምናደርገው ያው እዚህ ጋር ኦሬዲ ሊስት ያደረግነው ሞዴል ተጠቅመን ነው እዚህ ጋር ትሬን የምናደርገው። ስለዚህ እዚህ ጋር ፎር ሉፕ ልጠቀም እኔ ሊስት ኦፍ ያው እዚህ ጋር ያለውን ሙሉ ዲክሽነሪ ፔር ያለውን አክሰስ ለማድረግ ማለት ነው። ስለዚህ እዚህ ጋር ፎር ኔም እና ሞዴልን እዚህ ጋር እንትን ልበል and models dot items ስለዚህ models dot items ሚሊዮን ፋንክሽን ተጠቅሜ እዚህ ጋር ያለው እያንዳንዱን አይተም ጌት አደርጋለሁ ማለት ነው። እዚህ ጋር ያሉትን ሞዴልስ ሊስት ላይ ያለውን ማለት ነው። ስለዚህ ይሄን ተጠቀምና ከዚህ በኋላ ምንድነው የምታደርጉት? እዚህ ጋር የመጀመሪያው ስራ ሞዴል ዶት ፊት ታደርጋላችሁ። ሞዴልን ያው ትሬን ለማድረግ የሚያገለግል ፋንክሽን ነው ማለት ነው። ሞዴል ዶት ፊት እሱን እንጠቀማለን። ከዛ እዚህ ጋር ፓስ የምናደርገው ኤክስ ትሬን ቴስት ስፕሊት ያደረገውን ኤክስ ትሬን እና ዋይ ትሬንን እዚህ ጋር ፓስ እናደርጋለን። ስለዚህ ከዛ ምንድነው እዚህ ጋር ሰክሰስ ሜሴጅን ፕሪንት ላድርግ። ስለዚህ እዚህ ጋር ፕሪንት ምንድነው የምታደርጉት? ኤፍ ስትሪንግ ትጠቀማላችሁ ማለት ነው ኔምን እዚህ ጋር ዲስፕላይ ለማድረግ። ስለዚህ እዚህ ጋር የሞዴሉ ስም ማለት ነው ኔም። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር ትሬንድ ሰክሰስፉሊ ማለት ነው ይሄን ሜሴጅ ዲስፕላይ እናደርጋለን። ስለዚህ የሞዴሉ ስም ይጠቀማል። ከዛ በኋላ ሰክሰስፉሊ ምን ያደርጋል? ትሬን ያደርጋል ማለት ነው። ትሬንድ ከሆነ ለምሳሌ አሁን እዚህ ጋር የመጀመሪያ ሞዴል አሁን ሎጂስቲክ ሪግሬሽን ነው። ሎጂስቲክ ሪግሬሽን ሰክሰስፉሊ ትሬን ከሆነ በኋላ እዚህ ጋር ፕሪንት ያደርጋል ማለት ሎጂስቲክ ሪግሬሽን ትሬንድ ሰክሰስፉሊ ሚል ሜሴጅ ነው ፕሪንት የሚያደርገው። ስለዚህ ይሄን ስራ እናደርግ። እዚህ ጋር እንዳያችሁት ምንድነው ሎጂስቲክ ሪግሬሽን ትሬንድ ሰክሰስፉሊ፣ ዲሲዥን ትሪ ትሬንድ ሰክሰስፉሊ። ስለዚህ እያንዳንዱ ሞዴል እኔ ዲፋይን ያደረኩት ትሬን አድርጎ ጨርሷል ማለት ነው። ስለዚህ አሁን ይሄን ካደረግን በኋላ ቀጣይ ስራችን ምንድነው? እዚህ ጋር ሞዴላችን ትሬን አድርገናል። አሁን ትሬን ያደረግነውን ሞዴል ምን ማድረግ አለብን? ቀጣይ ስራችን ኢቫሉዌት እናደርጋለን ማለት ነው። ስለዚህ ቀጥታ ወደ ሞዴል ኢቫሉዌሽን ጋር ነው የምንሄደው። ስለዚህ ሞዴል ኢቫሉዌት ለማድረግ ምንድነው የምንጠቀመው? ሞዴል ኢቫሉዌሽን ሜትሪክሶች አሉ ኢምፖርት አድርገናል። አኩሬሲ ስኮር እና ክላሲፊኬሽን እና ኮንፊውዥን ማትሪክስን ኢምፖርት አድርገናል። እነሱን እንጠቀማለን ማለት ነው ለሞዴል ኢቫሉዌሽን። ስለዚህ እዚህ ጋር ምንድነው የምናደርገው? አሁንም እዚህ ጋር ፎር ሉፕ እንጠቀም። ፎር ከዛ በኋላ እዚህ ጋር ኔም ኮማ አድርገን ከዛ በኋላ የሞዴሉ ስም ማለት ነው። በተመሳሳይ እዚህ ጋር ሞዴል ብለን ከዛ እን ብለን ሞዴልስ ዶት አይተም ብለን እንጠቀማለን ማለት ነው። እዚህ ጋር አይተምስ ነው የምትሉት። ከዛ በኋላ ምንድነው የምታደርጉት? ዋይ ፕሪድን እዚህ ጋር ዲፋይን ታደርጋላችሁ ማለት ነው። ዋይ ፕሪዲክሽን ማለት ነው። ስለዚህ እዚህ ጋር ምንድነው የምታደርጉት? እሱን ሞዴል ዶት እዚህ ጋር ፕሪዲክት ሚል ፋንክሽን ትጠቀማላችሁ ማለት ነው። ስለዚህ እዚህ ጋር ፕሪዲክሽኑን እንትን ታደርጋላችሁ። ስለዚህ ፕሪዲክት የምታደርጉት ኤክስ ቴስት ተጠቅማችሁ ማለት ነው። ሞዴሉ ምን ያክል እንዳወቀ ምን ያክል ፕሪዲክሽን እንደሰራ ማለት ነው። በልክ እዚህ ጋር ዋይ ፕሪድን ዲፋይን ታደርጋላችሁ። እሱን ካደረጋችሁ በኋላ ቀጣይ እዚህ ጋር ምንድነው የምናደርገው? የሞዴልን ስም ዲስፕላይ እናደርግ። እዚህ ጋር ፕሪንት ፋንክሽን ተጠቅመን ማለት ነው። እዚህ ጋር ፕሪንት
ከዛ በኋላ ኤፍ ስትሪንግ እናደርግና የሞዴሉን ስም እዚህ ጋር አሁንም ፕሪንት እናደርግ ኔም ብለን ፓስት አድርጋላችሁ ማለት ነው። ስለዚህ እዚህ ጋር ኔም ከማለት በፊት እዚህ ጋር ምንድነው የምናደርገው ስላሽ አድርገን እኒ ወደ ታች አውርዶ ዲስፕላይ እንዲያደርግ ከዛ በኋላ እዚህ ጋር ሞዴል ብለን ቀጥታ ሞዴልን እዚህ ጋር እንላለን። የሁሉም ሞዴል ዲስፕላይ ነው የሚያደርገው የሞዴሉን ስም ማለት ነው። ስለዚህ እሱን ካደረጋችሁ አለ ቀጣይ አኩሬሲውን እናያለን። ሞዴል ይሄ አኩሬሲ ይሄን ያክል ነው የሚለውን የሱን አኩሬሲ እናያለን። እዚህ ጋር ፕሪንት ስቴትመንት እንጠቀም ከዛ ኤፍ ስትሪንግ እናደርግና አኩሬሲ ሚል ጽሁፍ እዚህ ጋር እንጻፍ አኩሬሲ። ስለዚህ አኩሬሲ ላይ እዚህ ጋር ምንድነው የምታደርጉት አኩሬሲ ስኮር ብላችሁ ቀጥታ አኩሬሲውን እናያለን ማለት ነው የሞዴሉን አኩሬሲ። ስለዚህ እዚህ ጋር y_test እና እዚህ ጋር y_test እና y_pred ነው የምትጠቀሙት ማለት ነው። ስለዚህ y_pred ትላላችሁ y_pred እዚህ ላይ ዲፋይን ያደረግነው እዚህ ጋር ታስቀምጣላችሁ ማለት ነው y_predን። ከዛ ሁለት ኦፕሽን ነው እዚህ ጋር ፓስ የምታደርጉት y_test እና y_pred ነው ፓስ የምታደርጉት ለአኩሬሲ ስኩዌር ማለት ነው አኩሬሲውን ለማየት ለሞዴሉ። ስለዚህ እሱን ካደረጋችሁ በኋላ ቀጣይ ደግሞ እንትንን ማየት እንችላለን ክላሲፊኬሽን ሪፖርትን ራሱ ማየት እንችላለን። ለዛም እዚህ ጋር ፕሪንት ስቴትመንት ተጠቅመን አሁንም ክላሲፊኬሽን ሪፖርቱን ማየት እንችላለን ማለት ነው። ስለዚህ እዚህ ጋር ኤፍ ስትሪንግ እናደርግና ክላሲፊኬሽን ሪፖርትን እንበል ጽሁፍ ከዛ እዚህ ጋር በተመሳሳይ ክላሲፊኬሽን ሪፖርት ነው የምትሉት። ከዛ እዚህ ጋር ያው በተመሳሳይ አሁንም ፓስት አደርጋላችሁ y_test እና y_predን። ስለዚህ ሌላው ምንድነው ኮንፊዥን ማትሪክስን ማየት ከፈለገን እዚህ ጋር ምንድነው የምናደርገው cm እኩል ይሆናል ብለን ኮንፊዥን ማትሪክሱን እዚህ ጋር ዲፋይን እናደርጋለን ኮንፊዥን አንደርስኮር ማትሪክስ ከዛ ኮንፊዥን ማትሪክስ ላይ ምንድነው የምታደርጉበት ተመሳሳይ አሁንም ፓስት አደርጋላችሁ ማለት ነው y_test እና y_predን እዚህ ጋር ፓስት ነው የምታደርጉት ማለት ነው። ስለዚህ y_pred ስለዚህ እንደዚህ ካደረጋችሁ በኋላ ቀጥታ ምንድነው የምታደርጉት ኮንፊዥን ማትሪክሱ ጀስት ቪዥዋላይዝ አድርገን ዲስፕላይ ማድረግ እንፈልጋለን ካለን እዚህ ጋር ምንድነው የምናደርገው ሲቦርንን እንጠቀማለን ማለት ዶት ሂት ማፕ እንላለን። ስለዚህ ሂት ማፕን ተጠቅመን ቪዥዋላይዝ አድርገን ኮንፊዥን ማትሪክስን እናያለን ማለት ሲኤም ብላችሁ ፓስት አድርጋላችሁ ከዛ እዚህ ጋር አኖት ብላችሁ አኖቴሽን እንዲያደርግ ማለት ነው። እዚህ ጋር ትሩ ትላላችሁ አኖትን ከዛ እሱን ካደረጋችሁ በኋላ እዚህ ጋር ሌላው እንትን መጠቀም ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ሲ ማፕ ብዬ ላይ እናያለን ብዬ ነበር የተውኩት። ለምሳሌ ሲ ማፕ እኩል ይሆናል ብለን እዚህ ጋር ከለር እንትን ትላላችሁ ማለት ነው። ለምሳሌ ብሉ ስሊበል ሲ ማፕን ማለት ነው። ስለዚህ ይሄ ዲስፕላይ ሲያደርግ ሂት ማፑ ብሉ ይሆናል ብሉ የሆነ ከለርን ይዞ ነው ዲስፕላይ የሚያደርገው ማለት ነው። ስለዚህ እዚህ ጋር plt.title ብለን ታይትል መስጠት እንችላለን ማለት ነው። ስለዚህ እዚህ ጋር ታይትሉን ኤፍ ስትሪንግ እናደርግና ኮንፊዥን ማትሪክስ የእያንዳንዱ ሞዴል ታይትሉን ላይ እንዲጻፍ እናደርጋለን። ስለዚህ እዚህ ጋር ኮንፊዥን ማትሪክስ ፎር እዚህ ጋር ሃይፈን አድርገን እዚህ ጋር ምን ማድረግ እንችላለን ኔም እያንዳንዱ ሞዴል ስም እዚህ ጋር እንዲያወጣ እንላለን። ከዛ በኋላ እዚህ ጋር ውጪ ላይ plt.show ሚለውን ፋንክሽን ተጠቅመን show እናደርጋለን ማለት ነው። ስለዚህ ይሄን ራን እናደርጋለን። ራን ስናደርግ ምንድነው ያለው ኢንቫሊድ ሲንታክስ ላል ፕሪፔር ፎርጌት ኮማ ይላል ነው። ስለዚህ ኢንቫሊድ ሲንታክስ እዚች ጋር ስተሰርቻለሁ ማለት ነው። ኮማን ረስቻለሁ ማለት ነው። እዚች ጋር ኮማ አድርጉ ከዛ ይሄን ራን ታደርጋላችሁ። ራን ስታደርጉ እዚህ ጋር ምንድነው አሁንም ኤረር ታች አምጥቷል ኮንፊዥን ማትሪክስ ኢዝ ኖት ዲፋይንድ ይላል። በልክ አልጻፍኩም ኮንፊዥን ማትሪክስ ሚለው ሲ ካፒታል ሳይሆን ሲ ስሞል ነው የሚሆነው እኔ ካፒታል ስላደረኩ ነው። ስለዚህ እንደገና ራን ላድርግ። ስለዚህ እንደገና ራን ሳደርግ እዚህ ጋር እንደምታዩት ሎጂስቲክ የመጀመሪያው ሞዴል ስም ሎጂስቲክ ሪግሬሽን ነው። የሎጂስቲክ ሪግሬሽን አኩሬሲ እንደምታዩት 0.97 ነው። ክላሲፊኬሽን ሪፖርቱን በእንደዚህ መልክ ማየት ትችላላችሁ። ፕሪሲሽን ሪኮል f1 ስኮር ሰፖርት አለ። ስለዚህ እዚህ ጋር እንዳያችሁት በእንደዚህ መልክ ክላሲፊኬሽን ሪፖርትን ያወጣል። ሌላው ደግሞ ኮንፊዥን ማትሪክስንም በእንደዚህ መልክ ለእናንተ ዲስፕላይ ያደርጋል ማለት ነው። ስለዚህ እዚህ ጋር አሁን ለምሳሌ እዚህ ጋር አኖት ኮሎናል ትሩ ያለ ነው። እዚህ ጋር አኖቴሽን እንዲያደርግ ነው። አኖቴሽን ሲባል እዚህ ጋር ከታች የክላሱን ስም ቀጥታ ዲስፕላይ እንዲያደርግ ለምሳሌ አሁን እዚህ ጋር 0 1 እና 2 የክላሱ ስም ነው ማለት ነው። እዚህ ጋርም እንደዛው። ስለዚህ እንደዚህ አድርጎ ዲስፕላይ ያደርጋል ኮንፊዥን ማትሪክስን።
ቀጣይ ደግሞ የእንትንን ሞዴል ዲሲሽን ትሪን ሲታዩ 0.97 ሳምቲንግ የሆነ እንትን አለው። ስለዚህ እንደዚህ ያደርጋችሁ ለእያንዳንዱ አሁን ለምሳሌ ሞዴል ራንደም ፎረስት ይሄው አንድ ነው ያመጣ አኩሬሲ ማለት ነው። ስለዚህ አኩሬሲ አንድ ነው ኤግዛክትሊ ሰርቷል 100% አውቃል ማለት ነው ራንደም ፎረስት። ሌላው ደግሞ ሳፖርት ቬክተር ማሽን እዚህ ጋር እንዳያችሁት 0.97 ሳምቲንግ አምጥቷል። እንዲህ ያደረጋችሁ ያመጣውን እያንዳንዱን ሞዴል ከኒረስ ኔበር አልጎሪዝም ምን ያክል ነው ሞዴሉ ያመጣው ቢሎን ሪዛልቱን በእንደዚህ መልክ ማየት ትችላላችሁ። በእንደዚህ መልክም ደግሞ ቪዥዋላይዝ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ከሰራችሁ በኋላ ሃይፐርፓራሜትር ቱን እንዴት ነው ሃይፐርፓራሜትር ቱን የምታደርጉት ሚሊዮን እናያለን። ስለዚህ እዚህ ጋር ቀጥታ ወደ ሃይፐርፓራሜትር ቱኒንግ ጋር እንሄዳለን። ቱን የምናደርገው ምን የሆነ ሞዴል ነው ሚሊዮን ማወቅ አለባችሁ። ምክንያቱም ሃይፐርፓራሜትር ቱን ለመስራት እዚህ ጋር ላው ስኮር ያደረገው ሞዴል አይታችሁ ቱኒንግ ነው የምትሰሩት ማለት ነው። ስለዚህ አሁን እዚህ ጋር ሞዴላችን ውስጥ አብዛኛው ለምሳሌ እዚህ ጋር በዚህ ዴታ ሴት ላይ ሎጂስቲክ ሪግሬሽን እዚህ ጋር ደግሞ ዲሲሽን ትሪ ያመጣ አብዛኛው ሪዛልታቸው ምንድነው ተመሳሳይነት አለው ማለት ነው። ስለዚህ ራንደም ፎረስት እዚህ ጋር ምንድነው ከሁሉ የተሻለው ያመጣው አኩሬሲ 1% 100% በልክ የሰራው ራንደም ፎረስት ነው። ስለዚህ ሌላ እዚህ ጋር ለምሳሌ ሳፖርት ቬክተር ማሽንም ተመሳሳይ ከሌሎች ጋር ሪዛልት አምጥቷል። ስለዚህ እዚህ ጋር እናንተ ከነዚህ ውስጥ አንዱን ተጠቅማችሁ አንዱን ሞዴል ተጠቀሙና ምንድነው የምታደርጉት ቀጥታ ምንድነው የምታደርጉት ከነዚህ ውስጥ አንዱን ተጠቅማችሁ ሃይፐርፓራሜትር ቱን ነው የምናደርገው ማለት ነው። ስለዚህ ቀጥታ ወደ ሃይፐርፓራሜትር ቱን ጋር እንሄዳለን። ስለዚህ ምንድነው የምታደርጉት ቀጥታ ወደ ሃይፐርፓራሜትር ቱን ጋር ለመሄድ ምንድነው ቱን የምናደርገው ለምሳሌ ሃይፐርፓራሜትሮች ስለሆነ እነዛን ፓራሜትሮችን ምን ማድረግ አለብን ማወቅ አለብን ማለት ነው። ስለዚህ እንዴት ነው እነዛን ፓራሜትር ምናውቀው ሚሊዮን ስናይ እዚህ ጋር ምንድነው የምታደርጉት ለምሳሌ አሁን ከእንትኖቹ ውስጥ ለምሳሌ ከኒረስ ኔበርን ልጠቀምና ከዛ በኋላ እዛ ከኒረስ ኔበርን እንዴት ቱን እንደምታደርጉ ነው። ከኒረስ ኔበር ላይ ያለው ሃይፐርፓራሜትሩን ለማወቅ ምንድነው የምታደርጉ ሄልፕ ፋንክሽንን ተጠቅማችሁ ከዛ እዚህ ሄልፕ ፋንክሽን ላይ የሞዴሉን ስም ታስቀምጣላችሁ። ከዛ በኋላ ለእናንተ ምን ያደርጋል እዚህ ኖርማሊ ከኔበር ውስጥ ያለውን ኦፕሽኖችን ኦር ሃይፐርፓራሜትሮችን ምን ያደርጋል ያመጣል ነው። ስለዚህ አሁን ኔበርስ ሚል አለ አልጎሪዝም ሚል አለ አውቶ አለ ዌይት አለ። ስለዚህ እዚህ ጋር ምንድነው የምታደርጉት እዚህ ጋር ያሉትን ነገሮችን ምን ታደርጋላችሁ ቱን ነው የምታደርጉት ማለት ነው። ስለዚህ እዚህ ጋር ያሉትን አሁን ለምሳሌ ኔበርስ ሚሊዮን እንጠቀምና እዚህ ጋር ያሉትን ሌላው ደግሞ እዚህ ጋር ሊፍ ሳይዝ ሚሊዮን ተጠቅመን ቱን እናደርጋለን። እስቲ እዚህ ጋር ያሉትን ነገሮችን ተጠቀማላችሁ ለምሳሌ ሜትሪክስን እዚህ ጋር እንትን ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ ወደ ታች ስክሮል ስታደርጉ ሜትሪክስ ያለው ቫልዩ የተለያዩ ለምሳሌ ኔበር ዲፎልቱ ነው 5 እዚህ ጋር ደግሞ የዌይቱን ቫልዩዎች እዚህ ጋር ለምሳሌ ዩኒፎርም እና ዲስታንስ ሚል ቫልዩ ያለው እዚህ ጋር ወደ ታች ስክሮል ስታደርጉ አልጎሪዝም ሚለው ላይ ኦፕሽን የተለያዩ እነዚህ ቫልዩዎች አሉ። ስለዚህ እነዚህ ቫልዩዎችን ተጠቅማችሁ ምን ታደርጋላችሁ ቱን ነው የሚሰሩት ማለት ነው። ስለዚህ እንዴት ቱን እንደምታደርጉ አሁን እናያለን ማለት ነው። ስለዚህ ቱን ለማድረግ የመጀመሪያው ስራ ምንድነው ግሪድ ሰርችን ኦር ባይጃን ሰርች እናንተ የምትጠቀሙት የሃይፐርፓራሜትር ቱኒንግ አልጎሪዝሞችን መጀመሪያ ኢምፖርት ታደርጋላችሁ ማለት ነው። ስለዚህ እኔ ግሪድ ሰርችን ስለምጠቀም ግሪድ ሰርችን ኢምፖርት አድርጌያለሁ። ስለዚህ እሱን ካደረጋችሁ በኋላ እዚህ ጋር ምንድነው ለምሳሌ ፓራም ግሪድ ብላችሁ የግሪዱን ፓራሜትሩን እዚህ ጋር ምን ታደርጋላችሁ ታስቀምጣላችሁ ዲፋይን ታደርጋላችሁ ማለት ነው ዩዚንግ ዲክሽነሪ ተጠቅማችሁ ማለት ነው። ስለዚህ እዚህ ጋር ምንድነው የመጀመሪያው ስራ የምጠቀመው እዚህ ጋር ኔበርስን እጠቀማለሁ። ስለዚህ እዚህ ጋር ኔበርስን መጀመሪያ ፓስ ታደርጋላችሁ። ከዛ በኋላ እዚህ ጋር የኔበርስን ቫልዩ ምን ታደርጋላችሁ እዚህ ጋር ሊስት ታደርጋላችሁ ማለት ነው። ዲፎልቱ 5 ነው። ስለዚህ እኔ 3.5 8 እስከ 10 ብዬ ምን ላድርግ ቫልዩን እዚህ ጋር ሊስት አድርጋለሁ ማለት ነው። ስለዚህ እሱን እንዲ ሊስት ካደረጋችኋላ ቀጣይ ደግሞ ሌላ ኦፕሽንንም አሁንም ተጠቅማችሁ ሊስት ታደርጋላችሁ። ኔበር ዌይትን ራሱ ሊስት ማድረግ ትችላላችሁ ማለት ነው። ስለዚህ ይሄን ቫልዩ ኮፒ ላድርግ የዌይቱንም። ስለዚህ እዚህ ጋር ኮማ ታደርጉና እዚህ ጋር ምን ታደርጋላችሁ የዌይቱን እዚህ ጋር ኮፒ ታደርጋላችሁ። ስለዚህ እዚህ ጋር ዌይቱንም በተመሳሳይ ምን ታደርጋላችሁ ሊስት ነው የምታደርጉት ማለት ነው። ስለዚህ እዚህ ጋር ምንድነው የምታደርጉት ፓራሜትሮቹን ሊስት ታደርጋላችሁ ዊዝ ቫልዩ ማለት ነው። ስለዚህ በእንደዚህ መልክ ዲክሽነሪን ተጠቅማችሁ ፓራሜትሮቹን ከነ ቫልዩ ሊስት ታደርጋላችሁ። እሱን ሊስት ካደረጋችሁ በኋላ ቀጣይ ምንድነው የሞዴላችሁን ስም እዚህ ጋር ተጠቀማላችሁ ማለት ነው።
ስለዚህ የሞዴላችን ስም knn ስለሆነ knn እኩል ይሆናል ሞዴላችን ቀጥታ እዚህ ጋር knearest neighborን ቀጥታ ነው እዚህ ጋር ታች የምትጠሩት። ስለዚህ እዚህ ጋር ቀጣይ ምንድነው የምታደርጉት knn ብላችሁ ሞዴሉን ምን ታደርጋላችሁ እዚህ ጋር ታስቀምጣላችሁ ማለት ነው ሞዴላችሁን። ስለዚህ ይሄን ካደረጋችሁ በኋላ ቀጣይ እዚህ ጋር ምንድነው grid search ብላችሁ ሰርችን ዲፋይን ታደርጋላችሁ። ስለዚህ እዚህ ጋር grid underscore search ሚል ቫሪያብል ክሬት ላድርግ። ከዛ እዚህ ጋር ምንድነው ቀጥታ grid ሰርችን እዚህ ጋር ምን ታደርጋላችሁ ፓስ ታደርጋላችሁ እናንተ ኢምፖርት ያደረጋችሁትን ማለት ነው grid search cv ሚል አለ። ስለዚህ ያን ቀጥታ እዚህ ጋር as function call ታደርጋላችሁ። እዛ ላይ ምንድነው የምታደርጉት ቀጥታ knn ብላችሁ ቀጥታ ምንድነው የመጀመሪያው ፓስ የምታደርጉት የኦፕሽኑ ማለት ነው አልጎሪዝም የመጀመሪያው ኦፕሽኑን የአልጎሪዝሙ ስሙ ኦር የሞዴሉን ስም እዚህ ጋር ታስቀምጣላችሁ። ከዛ እዚህ ጋር ክሮስ ቫሊዴሽን ተጠቀማላችሁ ማለት ነው cv ሚል አለ። ስለዚህ cv ሚለውን ኦፕሽን ትሰጣላችሁ ቫልዩ 5 ብዬ ሰጥቻለሁ እኔ። ከዛ እዚህ ጋር ስኮሪንግ ሚል አለ ማለት ነው ስኮሪንግ ሞዴሉን ኢቫሉዌት ያደረግንበት ሜትሪክሱን ነው እዚህ ጋር የምታስቀምጡት። ስለዚህ አኩሬሲ ስለሆነ እዚህ ጋር አኩሬሲ ነው የምትሉት። ስለዚህ ክላሲፊኬሽን ስለሆነ እዚህ ላይ አኩሬሲ ነው የምትሉት። ስለዚህ እሱን ካደረጋችሁ በኋላ ቀጣይ ስራችን ምንድነው እዚህ ጋር ቀጥታ grid search ሚለውን ይሄን ተጠቅማችሁ ኦፕሽን ቫሪያብል ክሬት ያደርግነው ተጠቅማችሁ grid search dot fit ነው የምትሉት ማለት ነው። ስለዚህ እዚህ ጋር fit ፋንክሽን ተጠቀማላችሁ። ከዛ እዚህ ጋር x train እና y train ፓስ ታደርጋላችሁ ማለት ነው። ስለዚህ ከዛ በኋላ ይሄን ራን ታደርጋላችሁ። እዚህ ጋር ምንድነው missing one required positional argument param grid ሚለውን እዚህ ጋር ፓስ አላደረኩ ማለት ነው። ስለዚህ ሁለተኛው ኦፕሽን እዚህ ጋር ፓስ የምታደርጉት እዚህ ጋር param grid ሚለው ነው እንዳትረሱ። እዚህ ጋር param retro list ያደረጋችሁትን እዚህ ጋር ፓስ ታደርጋላችሁ። ከዛ በኋላ እንደገና ራን ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር ምን ሆነ ራን አድርጎ ጨርሷል ማለት ነው። ስለዚህ እዚህ ጋር ምንድነው አሁን በስት የሆነ ኦፕሽን ኦር በስት የሆነ ሃይፐር ፓራሜትር የትኛው ነው አሁን አልጎሪዝም ኦልሬዲ ትሬን አድርጓል በእነዚህ ፓራሜትሮች። ስለዚህ በስት የሆነው የትኛው ነው የሚለውን ፕሪንት አድርገን እናያለን ማለት ነው። ስለዚህ እዚህ ጋር ፕሪንት ፋንክሽንን እንጠቀምና ፕሪንት እዚህ ጋር ምንድነው የምትሉት ቀጥታ ቤስት ፓራሜትር ሚለውን ጽሁፍ ትጽፋላችሁ ማለት ነው እዚህ ጋር። ከዛ ኮማ አድርጋችሁ ምንድነው የምታደርጉት እዚህ ጋር grid underscore search ከዛ ምንድነው የምታደርጉት ዶት ብላችሁ best underscore params ትላላችሁ። ከዛ በኋላ አንደርስኮር ነው የምታደርጉት ማለት ነው። ስለዚህ ይሄ ማለት best የሆኑ ፓራሜትሮችን ለእናንተ ፕሪንት ያደርጋል ማለት ነው። ስለዚህ እዚህ ጋር እሱን እንትን ታደርጋላችሁ። ከዛ ቀጣይ ደግሞ እዚህ ጋር best underscore knn እንበልና እኩል ይሆናል ብላችሁ ከዛ እዚህ ጋር ምንድነው የምታደርጉ grid underscore search አሁንም ቫሪያብሉን ተጠቀማላችሁ። ስለዚህ ቫሪያብሉን ተጠቅማችሁ ዶት አድርጋችሁ best underscore estimator ሚለውን ተጠቀማላችሁ ማለት ነው። ስለዚህ estimators ስለዚህ ኤስቲሜተር ትላላችሁ። እሱን ካደረጋችሁ በኋላ ቀጣይ ስራችን ምንድነው ይሄ ቤስት የሆነው ምን ያክል አኩሬሲ አመጣ የሚለውን አኩሬሲንም ማየት እንችላለን ማለት ነው። ስለዚህ እሱን ለማየት እዚህ ጋር ወደ ታች እንውረድና እንደገና እንትን እንበል ኢቫሉዌት እናደርግ ማለት ነው። ስለዚህ እዚህ ጋር y_pred እንጠቀም እዚህ ጋር best_knn ነው የምትሉት። ስለዚህ best_knn.predict እዚህ ጋር እሱን ተጠቀማላችሁ ማለት ነው። ስለዚህ predict ላይ ቀጥታ አሁንም ፓስ ታደርጋላችሁ። ማን ነው ፓስ የምታደርጉት x ቴስትን እዚህ ጋር ፓስ ታደርጋላችሁ። ስለዚህ እሱን ፓስ ካደረጋችሁ በኋላ ቀጥታ ምንድነው አኩሬሲያችንን ፕሪንት አድርገን ማየት እንችላለን ማለት ነው። ስለዚህ እዚህ ጋር tuned accuracy እንበል። ስለዚህ ይሄ እንደዛ ካላችሁ በኋላ ቀጥታ እዚህ ጋር ኮማ አድርጋችሁ accuracy ስኮርን ተጠቀማላችሁ ማለት ነው። ስለዚህ እዚህ ጋር እሱን ቀጥታ እንደዚህ ከጻፋችሁ በኋላ የመጀመሪያውን ራን ታደርጋላችሁ። ስለዚህ ራን ስታደርጉ grid search ሚለው ዲፋይን አልሆነም ይላል። ስለዚህ grid search ሚለው በልክ አልጻፍኩም። ስለዚህ እዚህ ጋር grid search ሚለውን በልክ መጻፍ አለባችሁ። grid search መሆን አለበት ይሄ። ከዛ እንዲ ራን ታደርጋላችሁ። ስለዚህ እዚህ ጋር grid search cv object has no attribute best estimator። ስለዚህ እናንተ ራን ስታደርጉ እዚህ ጋር እንዳያችሁት ፕሪንት አድርጓል ማለት ነው። ቤስት የሆኑ ፓራሜትሮቹ እነዚህ ናቸው ይላል ማለት ነው። ቀጥታ አልጎሪዝም አውቶ ነው፣ ሊፍ ሳይዝ ደግሞ 20 ነው፣ ኔበር 8 አድርጓል፣ ዌይትስ ደግሞ ዩኒፎርም። ስለዚህ እነዚህ ኦፕሽኖችን እንተላላችሁ። ከዛ በኋላ እዚህ ጋር የዚህ አኩሬሲ ስንት ነው ያመጣው
ስለዚህ አኩሬሲም 97 ነጥብ ተመሳሳይ ነው ያመጣ ማለት ነው። ስለዚህ አንዳንድ እናንተ ቲዩን ስታደርጉ ከዚህ የተሻለ አኩሬሲ ያመጣል ማለት ነው። ስለዚህ ቲዩንድ የሆነ አኩሬሲ በእንደዚህ መልክ ካመጣ ምንድነው የምታደርጉት? ቀጥታ አሁን ሞዴሉን እንደገና ትሬን ስታደርጉ ሞዴሉ ላይ ማለት ነው። ስለዚህ ከኒረስት ኔበር ሞዴል ላይ እነዚህን ኦፕሽኖችን ምን ታደርጋላችሁ? ፓስ ነው የምታደርጉት። ከዛ ፓስ አድርጋችሁ ሞዴላችሁን ምን ታደርጋላችሁ? ትሬን ታደርጋላችሁ። አሁን እኔ ቲዩን አድርጌ ተመሳሳይ ሪዛልት ነው ያመጣ ማለት ነው። የተሻለ ሪዛልት አላገኘም ማለት ነው። ስለዚህ እንደገና ራን አድርጋችሁ እንደገና ቲዩን አድርጋችሁ ሞክራችሁ ቤስት የሆነ ሪዛልት ካመጣ በዛ ያን ሪዛልት ተጠቀሙና እነዚህን ኦፕሽኖቹን አልጎሪዝሙ ላይ ፓስ ነው የምታደርጉ። አልጎሪዝሙ ሲባል እዚህ ላይ ፓስ ነው የምታደርጉት ማለት ለምሳሌ አልጎሪዝም ብለን አውቶ ብለን ቫልዩን ጭምር እዚህ ጋር ፓስ ነው የምናደርገው። ከዛ ራን እናድርገን ቲዩንድ የሆነ ሞዴል ሪዛልትን መጨረሻ ላይ እናገኛለን ማለት ነው። ስለዚህ እንዲህ ካደረጋችሁ ላይ ቀጣይ ስራችን ምንድነው? ሞዴላችን ዲፕሎይ ማድረግ ነው። ኦሬዲ አሁን ሞዴል ቲዩን ሰርተናል። ከዛ አሁን ሞዴላችን ምንድነው ዲፕሎይ እናደርጋለን ማለት ነው። ስለዚህ ቀጥታ ወደ ዲፕሎይ ጋር እንሄዳለን። ስለዚህ ለሞዴል ዲፕሎይ ለማድረግ ጆብሊብ ኦሬዲ ኢምፖርት አድርጋለሁ። ጆብሊብ ሚል ላይብረሪ አለ። ያን ኢምፖርት ያደረኩት ላይብረሪ ተጠቅሜ ሞዴልን ሴቭ አደርጋለሁ። ሴቭ አድርጌ ከዛ ሎድ አድርጌ ሞዴልን ዌብሳይት ላይ ኦር ማንኛውም ነገር ላይ ሞዴላችሁ እንድትጠቀሙ ሴቭ እናደርጋለን። ከዛ እንዴት ደግሞ ሎድ እንደምታደርጉ እናያለን ማለት ነው። ስለዚህ እዚህ ላይ መንሰራው የመጀመሪያው ስራ ሴቭ ነው። ስለዚህ እንዴት ሴቭ እንደምታደርጉ ሞዴሉን እናያለን። ስለዚህ እዚህ ጋር ምንድነው የምታደርጉት? ጆብ ሊቭ ኢምፖርት ያደረጋችሁት ላይብረሪ ከዛ ዶት ብላችሁ እዚህ ጋር ዳምፕ ሚል ፋንክሽን ነው የምትጠቀሙት ማለት ሞዴሉን ሴቭ ለማድረግ ማለት ነው። ስለዚህ ከዛ እዚህ ጋር የሞዴላችሁን ስም ትጠቀማላችሁ ማለት ነው። ስለዚህ እኔ KNN ብያለሁ ሞዴል ኔም ማለት KNN ነው ሴቭ ለማድረግ። ስለዚህ እሱን ካደረጋችሁ በኋላ እዚህ ጋር ቀጥታ ምንድነው የምታደርጉት? እዚህ ጋር ሴቭ የምታደርጉበት የፋይሉ ስም ማለት ነው እዚህ ጋር የምትሰጡት። ስለዚህ ወይን አንደርስኮር KNN አንደርስኮር ሞዴል ብዬ ሴቭ ላድርግ። ስለዚህ ዶት ፒክል ብላችሁ ኤክስቴንሽን ሰጣችሁ ሴቭ ታደርጋላችሁ ማለት ነው። ስለዚህ ይሄን ኤክስቴንሽን የሰጣችሁት ቀጥታ አሁን ወደ ሞዴላችሁን ሴቭ ያደረጋችሁበት ለምሳሌ ይሄ ፋይል ክሬት ያደረጋችሁበት ቦታ ላይ ምን ያደርጋል? ይሄን ወይን አንደርስኮር KNN አንደርስኮር ሞዴል ዶት ፒክል ሚል ፋይል እዛ ክሬት ያደርጋል ማለት ነው። ስለዚህ እሱም ፋይል ክሬት ካደረጋችሁ በኋላ ቀጣይ ስራችን ምንድነው? እንዴት ደግሞ ዋንስ ሴቭ ካደረጋችሁ በኋላ ሞዴልን እንዴት ሎድ አድርጋችሁ ደግሞ ፕሬዲክሽን እንዴት እንደምትሰሩ እናያለን ማለት ነው። ስለዚህ እዚህ ጋር ምንድነው ሎድድ አንደርስኮር ሞዴል ልበል ቫሪያብሉን ክሬት ካደረጋችሁ በኋላ እዚህ ጋር ላይብረሪውን ትጠቀማላችሁ። ጆብ ሊቭ ዶት ምንድነው ሎድ ሚል ፋንክሽን አለ ማለት የምትጠቀሙት ዶት ሎድ ካላችሁ በኋላ ቀጥታ የሞዴሉን ስም እዚህ ጋር ትጠቀማላችሁ ማለት ነው። ስለዚህ እዚህ ጋር ስማችን ይሄ ነው። ይሄን ስም ኮፒ ላድርግና እዚህ ጋር ያን ስም ፔስት ላድርግ። ስለዚህ ይሄው ሞዴላችን እንዲህ ታደርጋላችሁ። ይሄን ካደረጋችሁ በኋላ ክሬታው እንጠቀም የመጀመሪያው ሪካርድን እንጠቀም። ስለዚህ እዚህ ጋር ዴታ ሊበል ማለት ነው። ለምሳሌ እናንተ ፕሬዲክሽን የሚሰሩበት አዲስ ዴታ ሊኖር ይችላል። ያን ዴታ ነው እዚህ ጋር የምትሉት። ስለዚህ እኔ ዴታ ብዬ ቀጥታ የመጀመሪያው ከተስቱ የመጀመሪያውን ልጠቀም። ስለዚህ እዚህ ጋር x_test ከዛ እዚህ ጋር ቴስት ላይ የመጀመሪያው ሪካርድ እዚህ ጋር ሊጠቀም ማለት ነው። ስለዚህ እዚህ ጋር 0 ልበል። ከዛ በኋላ ምንድነው ዶት ብዬ ሪሼፕ ሚል ፋንክሽን ተጠቀማላችሁ ማለት ነው። ሪሼፕ እንድናደርግ ዴታችንን ስለዚህ 1,-1 ታደርጋላችሁ ማለት ነው። ስለዚህ ወደ 1 እና ወደ 0 በፊት ፊቸራችንን ስኬል ለማለት ስታንዳርድ ስኬለር ስለተጠቀመን ዴታን ስኬል አድርጎ እንዲሰጥ ነው ሪሼፕ የተጠቀምነው ማለት ነው። ስለዚህ ከአንድ እስከ -1 መካከል ያለው ሪሼፕ እንዲያደርግ ነው ማለት ነው። ስለዚህ እሱን ካደረጋችሁ በኋላ እዚህ ጋር ምንድነው የምታደርጉት? ፕሬዲክሽን ብላችሁ ቫሪያብል ክሬት አድርጉና ከዛ እዚህ ጋር ሎድድ የሆነው እናንተ ሎድ ያደረጋችሁትን ሞዴል እዚህ ጋር ቫሪያብሉን እንተንተራላችሁ። ከዛ እዚህ ጋር ምንድነው ዶት ብላችሁ ቀጥታ ፕሪዲክት ሚለውን ፋንክሽን ተጠቀማላችሁ ማለት ነው። ስለዚህ ፕሪዲክት ሚለው ፋንክሽን ላይ ዴታውን ፓስ ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር እሱን ፓስ ካደረጋችሁ በኋላ እዚህ ጋር ሪዛልቱን ምን ታደርጋላችሁ? ፕሪንት ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር ፕሪዲክትድ ክላስ ፎር ፈረስት ቴስት ሳምፕል ልበል። ስለዚህ እዚህ ጋር ምንድነው ቴክስት ጽፋላችሁ። እኔ ቴክስት ያለው ፕሬዲክትድ ክላስ ፎር ፈርስት ሳምፕል ቢያለው። ስለዚህ እዚህ ጋር ሳምፕል አለ ፈርስት። ስለዚህ ኮማ አድርጋችሁ ምንድነው ፕሬዲክሽን ነው የምትሉት ማለት ነው። ስለዚህ ቀጥታ ፕሬዲክሽን ብላችሁ ፓስ ታደርጋላችሁ። ከዛ ይሄን ራን ስታደርጉ እዚህ ጋር ምንድነው ኤረር አምጥቷል ማለት ነው። ኤረሩ ምንድነው this can never classifier instance is not fitted ይላል። ትሬን አልተደረገ ማለት ነው። ስለዚህ እዚህ ጋር
ትሬን ማድረግ አለብን ማለት ነው። ስለዚህ እዚህ ጋር ቀጥታ k n እኩል ይሆናል k ኔበር ክላሲፋየር ብላችሁ ቀጥታ እንትን ትላላችሁ። ስለዚህ እዚህ ጋር k n ዶት ማን ፊት ፋንክሽን ተጠቅማችሁ ቀጥታ ታስተምራላችሁ ማለት። ስለዚህ እዚህ ጋር x ትሬን ኮማ y ትሬን ብላችሁ ቀጥታ ፓስ ታደርጋላችሁ ማለት ነው። ስለዚህ ይሄን ፓስ ታደርጉ እዚህ ጋር ምንድነው እዚህ ጋር እንትኖችን መጠቀም ትችላላችሁ ኦፕሽኖች። ለምሳሌ እዚህ ጋር በስት ያመጣው ለምሳሌ አልጎሪዝም ስለሆነ እዚህ ጋር አልጎሪዝም ብላችሁ እዚህ ጋር እኩል ይሆናል ብላችሁ የአልጎሪዝሙን ስም እዚህ ጋር አውቶ ብላችሁ ቫልዩ ትሰጣላችሁ። ከዛ በኋላ እዚህ ጋር ሊፍ ሳይዝ ለምሳሌ ቤስት ሊፍ 20 ከሆነ እዚህ ጋር ቤስት ሊፍ ብላችሁ የሊፉን እንትን ታስቀምጣላችሁ ማለት ነው። ስለዚህ እዚህ ጋር ሊፍ 20 ብያለሁ። ከዛ እንደዚህ ኦፕሽኖቹን ምን ታደርጋላችሁ ሊስት ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር ኔበሩንም በተመሳሳይ እዚህ ጋር እንደ ኦፕሽን ሊስት ታደርጋላችሁ ማለት ነው። ስለዚህ ኔበር እኩል ይሆናል 8 ብያለሁ ማለት ነው። ስለዚህ በእንደዚህ እንዲህ አድርጋችሁ ምንድነው እንደገና አሁንም ትሬን ታደርጋላችሁ እዚህ ጋር ማለት ነው። ስለዚህ አልጎሪዝሙን ትሬን አድርጋለሁ። ስለዚህ እንደገና ይሄን ራን አደርጋለሁ ማለት ነው። ስለዚህ ይሄን ራን ሳደርግ ፕሪዲክትድ የሆነ ክላስ ምንድነው የመጀመሪያው ቴስት ዴታ ፕሪዲክትድ ክላሱ 0 ነው ማለት ነው። ክላስ 0 ፕሪዲክትድ ሆኗል ማለት ነው። ስለዚህ እዚህ ጋር ለምሳሌ ይሄን አራተኛውን ዳታ ብንጠቀም ፕሪዲክትድ ክላስ ማን ነው 1 ነው ማለት ነው። ስለዚህ እዚህ ጋር እየቀየራችሁ ምን ማድረግ ትችላላችሁ አዲስ ዴታ ቢኖርም በእንደዚህ መልክ ሪሼፕ አድርጋችሁ ትጠቀማላችሁ ማለት ነው። ስለዚህ ይሄን ይመስላል የዛሬው ቪዲዮ። በዛሬው ቪዲዮ ላይ ወይን ክላሲፊኬሽን ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ይሄ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ።